የእግዚአብሔር ቤተሰቦች እንደምን አመሻችሁ? እግዚአብሔር ይመስገን። እንደምን ቆያችሁ? እግዚአብሔር ይመስገን። እንደምን አደረሳችሁ? እግዚአብሔር ይመስገን። አሜን። የአምላካችን የኃያሉ ስም በእኔ በኃጢአተኛው አንደበት በእናንተ በሕዝበ ክርስቲያኑ ዘንድ ዛሬ ዘወትር የተመሰገነ ይሁን። እንኳን ለቅዱስ ገብርኤል የዋዜማ በዓል አደረሳችሁ አደረሰ። እንኳን አደረሳችሁ። አሜን። አብረን እንዘምራለን። በመዘመር በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም እናምናለን። አምነንም እንዘምራለን። እንባዬን ከዓይኔ አበሰ፣ ሰባራ ልቤን ፈወሰ። እሳት ሆኖ አድርጎ ሁሉን አረገው ለበጎ። እንባዬን ከዓይኔ አበሰ፣ ሰባራ ልቤን ፈወሰ። እሳት ሆኖ አድርጎ ሁሉን አረገው ለበጎ። በውለታ ላይ ውለታ፣ በስጦታ ላይ ስጦታ፣ በይቅርታ ላይ ፍቅር፣ ድንቅ ነው የእርሱስ ነገር። እንባዬን ከዓይኔ አበሰ፣ ሰባራ ልቤን ፈወሰ። እሳት ሆኖ አድርጎ ሁሉን አረገው ለበጎ። ቸርነትን ቃላት አይገልጠው፣ ታላቅ ነው ማንም አይመስለው። የእግዚአብሔር እቅፍ ይሞቃል፣ የአባትን እልፍኝ ያስረሳል። እንባዬን ከዓይኔ አበሰ፣ ሰባራ ልቤን ፈወሰ። እሳት ሆኖ አድርጎ ሁሉን አረገው ለበጎ። የማይቀሙኝን በጎደል በርቻለሁ የልቀትል፣ ከእግሩ ስር ሆኜ እማራለሁ፣ ነቀፌታዬን እችላለሁ። እንባዬን ከዓይኔ አበሰ፣ ሰባራ ልቤን ፈወሰ። እሳት ሆኖ አድርጎ ሁሉን አረገው ለበጎ። እጆችን ይዞ አነሳኝ፣ ከከፍታ ላይ አቆመኝ። እልል እላለሁ ልቤ ረክቶ፣ ምን እከፍላለሁ ለእርሱ ከቶ። እንባዬን ከዓይኔ አበሰ፣ ሰባራ ልቤን ፈወሰ። እሳት ሆኖ አድርጎ ሁሉን አረገው ለበጎ። ቸርነቱን ቃላት አይገልጸው፣ ታላቅ ነው ማንም አይመስለው። የእግዚአብሔር እቅፍ ይሞቃል፣ የእናትን እልፍኝ ያስረሳል። እንባዬን ከዓይኔ አበሰ፣ ሰባራ ልቤን ፈወሰ።